ጓና ደረሰን አባደረሰን ጓና ደረሰን አባደረሰን ጓና ደረሰን አባደረሰን ጓና ደረሰን ማን ልበል ስምሽን? ሰላማዊት ጌታቸው መሆዬ። እሺ ማንን ነው የምትፈልጊው? ማን ይጠፋብሽ? አባቴ። አባትሽን እስቲ ንገሪኝ ስለ አባትሽ። አብሻህን 990 በፈረንጅ አቆጣጠር 1990 ተወለድኩኝ። የአንድ አመት ልጅ ያለውኝ አባቴ ለኤርትራ ነጻነት ሊዋጋ ሄደ። እስከ 93 ከዛ ወደዚህ በሚመጡ ሰዎች መልእክት ይልክልኝ ነበር። በሱዳን መንገድ ዳርገው ኢትዮጵያ ገባ። አዲስ አበባ በሰላም እንደገባ መምጣት ከፈለግን ቤት እንዳለው ፎቶ ጋር አያይዞ በደብዳቤ መልእክት ልኮልኝ ነበር በ93 ላይ። ከዛ በኋላ ግን ምንም መልእክት ልናገኝ አልቻልንም። ካላን ከሳፈጂ ማለት ምን ኢንፎርሜሽን አለሽ አሁን ስለ አባትሽ እዛ ስላለው ሁኔታ ስለ ወንድሞቹ ስለ እህቶቹ አዲስ ኑሮም ጀምሮ ከሆነ ያለው ነገር ንገሪኝ። የት አካባቢ ነው የሚኖረው? ኦኬ ንሱ ድሮ ሓደ መሆኑ እሱ ለቤተሰቦቹ አንድ መሆኑ እናቱ ተዋበች እንደምትባል እዚህ አየር ፎርስ ወታደር እንደነበር ከዚህ ከሄደ ምንም አድራሻ እንደሌለን ከወሎ ሰፈር ክፍለ ሀገር እንደሆነ በደብረ ዘይት ደምሴ የሚባል አጎቱ ጥቃ አስፓራል የሚባል ስጋ ቤት የወታደሮች ነው መሰለኝ እዛ ቤት እንዳለው 12 ልጆች እንደወለደ ልጆቹም ኮሌጅ እንደደረሱ ነው ማቀው እሶምም ዘለና ሐበሬታ። እንግዲህ ከአባትሽ ጋር ከተገናኘሽ ረጅም ጊዜ ሆነሻል። ለአባትሽ ምንድነው መልእክት የምታስተላልፊው? እስቲ አሁን በቴሌቪዥን ያያሽ ከሆነ በህይወት እንተዳሃለሃስ በህይወት ላይ ካለክ 25 አመት አልፎናል። በፎቶ ብቻ ነው ማቀው። በህይወት ላገኝክ በጣም ፈልጋለሁ እወዳለሁ። በህይወት እንተዳሃለኻ ክረኽበካ በጣም ከምዝደሊ ከምዝፈትወካ እኔ አሁን በጥሩ ደረጃ ነኝ ያለሁት። በአሁን ጊዜ አግብቼ አንድ ልጅ ወልጃለሁ። ሓደ ቆልዓ ወልዳ ከብዳለሁ። ታገኛለሽ አይዞሽ። እንግዲህ እኔ መልእክት ማስተላልፈው እግዚአብሔር እንኳን ለዛ አበቃን በማለት አሁን እንደሰማሁ ወይም እንዳየኋት እንደው በርሬ ሄጄ በአካል ደግሞ ባገኛት ደስ ይለኝ ነበር። ነገር ግን ትንሽ አቅም ችግር አለ። ያንን ለማድረግ አልታደልኩም። እንዳልኩ ያው ደሞዜ ትንሽ ናት። ርዝራዥ ነገር የለኝም። ከለት ጉርስ አትተርፈልኝምና እንትኔ የዛ ያቅም ጉዳይ ነው። ምናልባት ግን በዛ አጋጣሚ እሷ ትንሽ አቅም ካላት በእኛ በኢትዮጵያ አቆጣጠር መስከረም 26 አሁን እዚህ ያለችው የመጀመሪያ ልጄ መምህርት ዘርቱን ጌታቸው ቀለበት ታደርጋለች። በዛ አጋጣሚ ደስታውንም ተካፍላ ከህቶቿም ጋር ተዋውቃ እኔንም ማይታ እንድትሄድ አቅሙ ካላት ባይሆን እኔ ተበዳድሬ ምንም በመመለሻውን እኔ ብችል አቅም ካላት በዛ ብትመጣልኝ በጣም ደስ ይለኛል። እሷ መምጣት ከቻለች እንድትመጣ ካልሆነ ደግሞ እሷ መምጣት የማትችልና ሁኔታዎች ካልተመቻቹ ፓስፖርት ከሌላት ፓስፖርት ማውጣት ትንሽ ችግር እንደሆነ ሰምቻለሁ እዛ። ስለዚህ ፓስፖርት ከሌላት እርሱ የሚሄዱበትን ሁኔታ እናመቻቻለን። ካልሆነ ደግሞ እሷ የምትመጣም ደግሞ የምትችል ከሆነ ደግሞ የእህቷ ሰርግ ላይ ወይም ቀለበት ፕሮግራም ላይ እንድትመጣ ለማድረግ እኛም እናገዛለን። ግድ ይሁንልኝ እንግዲህ እንደዛ ብትሆንልኝ ደስ ይለኛል። ምክንያቱም አንደኛ የደስታ ቀን ነው፣ ሁለተኛ እኔን አባቷን እንግዲህ ከብዙ ጊዜ በኋላ ታገኛለች፣ ሶስተኛ ያሉትን ወንድሞችና ወንድሞቿን ተዋውቃ አሁን እኔ ማንንም ሰው አንተም ሆንክ እንደው አጋዥ አግኝቼ በሄድ እንኳን እኔም ብቻ ነው ማየት የምትችለው ልጅ እዚህ ያሉትን እህቶቿንና ወንድሟን እንዲታይ እሷ ብትመጣ የተመረጠ ነው የሚሆነው። ምክንያቱም እኔም ብቻ ከምታይ እነሱንም ብታያቸው ብትተዋወቃቸው እኔ ነገ አላፊ ነኝ፣ ነገ የሚጠያየቁት እነሱ ናቸውና ከነሱ ጋር ብትተዋወቅልኝ ደስ ይለኛልና አቅሙ ካላት እንደው እሷ ብትመጣልኝ ደስ ይለኛል። በዛ አጋጣሚ ለማለት ነው የፈለኩት። አናፈቀችሁትም? እስቲ እንዴት ነው እስቲ ናፍቆቱን ይገለጹላት። እንዴት ይናፈቀው? በእውነት አሁን ትንሽ ይሻለኛል እንጂ ወዲያው እንደመጣሁ እንደተለየኋት አካባቢ ሌሊቱን ሁሉ ሳለቅስ ነበር ማለት ነው። በእውነት ለመናገር አለቅስ ነበር እና ቁጭ ብዬ መዝገብ ገዝቼ
እዛ የነበረውን ታሪክ የልጄን ታሪክ የባለቤቴን ታሪክ የራሴን ታሪክ ሁሉ ስጽፍ ነበር ለሊቱን ሁሉ ስጽፍ ማድረው እና አለ ወረቀቱ አሁን ስትመጣ ላሳያት ይችላል ያን ጊዜ የጻፍኩትና ብዙ የተጻፉ ነገሮች አሉ ለሷ የጻፍኳቸው ነገሮችና ያንን ስጽፍ እና መልሼ ደግሞ የራሴ የጻፍኩትን ሳነበው እያለቀስኩ ነበር በእንባዬ እንዴት አይነት መልእክት ነበር እስቲ ያስታውሱታል እንግዲህ አንደኛ እምጽፈው እንዴት ሆነን እንደተለያየን መጀመሪያ እንዴት ሆነን እንደተጋባን ከባለቤቴ ጋር እንዴት ተገናኘን እንዴት እንደተጋባን የመጀመሪያውን የጋብቻ እንትናችን አጀማመራችንን ሁሉ ጽፌዋለሁ ከዛ እሷ መቼ እንደተወለደች የት እንደተወለደች ሁኔታዎች እንዴት እንደሆኑ ስንለያይ ደግሞ እንዴት እንደተለያየን በመካከላችን ምንም አይነት ከባለቤቷ ጋር ጸብ ሳይኖር ምን ሳይኖር በተፈጠረው ሁኔታ ብቻ እንደተለያየን እና እንደውም ስለ አስመራ ስለ ከተማው ስለ ሀገራቸው ሁሉ ልክ ራሴ እንደተወለድኩበት የልጄ ትውልድ ሀገር በመሆኑ ግጥም ሁሉ የጻፍኩታል ስለ ኤርትራ ስለ አስመራ እና ያ ሁሉ አሁን መዝገብ ላይ አለ የተቀመጣል አሁን ስትመጣ ታያዋለች ማለት ነው አዎ ታያዋለች እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን በስመ አብ ተናነሽ እንኳን ተናመጣሽ ተናነሽ ያው ተቀባይ ሆናለች እሷት ስምኝ ራሷ ተቀባይ ሆነች ጋር ነው የደወልኩት አሁን አይደለም አይ ቢሮ ነው የደወልከው የቢሮ ሰው ጋር እሺ ነገታ ታንኪ ቬሪ ማች በስልክ አልተገናኙም ጭራሽ እኛ ሁሌ ነበር የምንገናኘው በስልክና እናንተን በእንትን አገናኘናችሁ እኛ ግን ምንድነው የነበረው አንደኛ ለሷም ሳንነግራት እሳቸው ሊመጡ ነበር ኦኬ ሰርፕራይዙ እንዳይበላሽ ከነማረልኝ ጋር እሳቸው እንዲመጡ ነበር አንቺ ሳንነግርሽ እንድትገናኙ አልፈለግንም alright yeah Helen she told me like that Helen ነገረች then I waited but it's too long for me actually ግን ያው መገናኘትሽ ነው የሚሻለው ብለን I know ዋናው መገናኘትሽ ስለሆነ ሰርፕራይዝ መጀመሪያ እሳቸው ሊመጡ ነበርና እሱ ነገር ፌል ሲያረግ እሳቸው ደግሞ እንዳያውቁ አደረገና አንቺ እንድትመጪ አደረገ ገባሽ አይደል ኦኬ ያ በርግጥ ረጅም ነው አንድ ወር አለፈው በዛ ማለኛም ነው አማን አይኪን ሄር በደንብ ሞክ እሺ በደፈት ከተናገርሽ እኮ ትችያለሽ ኦልራይት ኦኬ ዋናው መገኘት ይገርማል አይደል በጣም ምን ተሰማሽ ነአምላክ ነገር እንዳይ ከምዚ አዚፍ ካልአይ ጊዜስተወለድኩ ኮይን ተሰሚ በጣም እኔ እኮ ንሽተ ሰሚያ አንተም አማርኛ አጥኑ ማለት ብቻ አይደለም አንተም ማጥናት አለብህ እንጂ ትግርኛ ሳውንማ በደንብ መቻል አለብህ አሁን ራሱ እኮ የት ነው ማቅሽ ማለት አይደል መንገድ ላይ በስማ በተለይ ማታ የሆነ ኮፊያ ኬፕ ነገር አድርጌ ነው የሚወጣው ማለት እንዳያቁሽ ነው እንዳያቆኝ በሌላ ሳይሆን እግዚአብሔር ክብረት ይስጣቸው እኔ ማን ነኝ ለኩራት ለትቢት ምናምን ነገር ሳይሆን ጆሲ በተለይ ማታ ያስፈራል ብዙ ነገር ስላለ እዚህ አንተ እንደምታውቀው በቃ ለዛ ብዬ እፈራለሁ የሆነ ለከፋ ምናምን ነገር እንዳይኖር በዛ ሰበብ በጣም ነው ደስ የሚለው አራት በጣም ፌመስነት ለካ እንደዚህ ነው አስመራ አንተ ለሰርሕ ነርኪ አስመራ ኪንደርጋርተን አስተምር ነበር ማለት ህጻናት ነበር ማስተምረው ምን ነበር ምሰሪ አስመራ አለች
አስመራ ቆይ ያኔ ለቀረጻው ነው የተዋወቃችሁት እናንተ? በቃ እዛን ቀን ምን ብለን ሴቭ እንዳረግነው ሁላችን እዛ የነበርን ሰዎች ስልካችን ስንለዋወጥ ስድራ ማለት ፋሚሊ ማለት ነው። ሰላም ስድራ፣ ቅሳነት ስድራ፣ ሳሚ ስድራ እያልን ነበር ሴቭ ያረግነው። አይገርምም ማለት የሚያስተሳስረን ነገር አለ። ቅሳነትም እኮ አገኘች አይደለ? ቤተሰቦቿን አባቷ ግን አረፈ ማለት ነው። አባቷ በጣም ግን ያው ማግኘቷም ቀላል ነገር አይደለም። አያቷ ብቻ ነው ያሉት፣ ሴት አያቷ ማለት ነው። ያሳዝናል፣ ከባድ ነው። እሷን ያሳዘናት ነገር ደግሞ ምንም ልጅ ሳይወልዱ ነው የሞቱት። አባቷ ወንድ ይኖራት እንደኛ በእነሱም መጽናናት ትችል ነበር። ከባድ ነው በጣም። ሰላምዬ አሁን እያሰብኩ ያለሁት ምን መሰለሽ፣ እነሱ ይገቡና ሴታፕ ይሰራሉ። ጆሲ እየመጣ ነው ተብለው ነው ጌታቸው የሚያውቁት። ጆሲ እየመጣ ነው ቤተሰቦቹ ሊተዋወቅ እንጂ አንቺ እንደምትመጪ አያውቁም። ኮሙኒኬትም ስላላረጋችሁ ምንም እንትን አያረጉም። ስለዚህ ምን እንደምናረገው ልክ እነሱ ካሜራ ያዘጋጃጁና ና ሲሉኝ አንቺን ይዤ እገባለሁ ማለት ነው። አብረን ሰርፕራይዝ እናደርጋለን ለየት ለማድረግ አይሻልም? አሪፍ ሀሳብ ነው ጆሲ። እንደዛ እናደርጋለን። አስመራ ልትመጡ እሳቸው ሊመጡ ነበረ ከሌላ ግሩፕ ጋር ከሷ ወንድሞች ጋር ማለት እና ከመምጣታቸው በፊት ቤታቸው መተው ዶክመንተሪ ሰርተዋል። በቃ ሻንጣቸውን ሲያዘጋጁ ላንቺ ሊመጡ ምናምን ዶክመንተሪ ሰርተዋል። ስለዚህ አጋጣሚ ነገር ሆኖ አሁን ስልካቸው ከትናንት ጀምሮ አይሰራም። ጥሩነቱ ግን ያኔ መተው ለቀረጻ ቤቱን ስላዩት አሁን ያቁታል። ቤቱን ስለሚያቁት ነው እንጂ የሚሄዱት አሁን ባይሆን ኖሮ እንቸገር ነበር፣ መገናኘት ማትችይም ነበር። ስልካቸው ለማ መተሻውን ወይ 2 ቀን 3 ቀን በኋላ ነበር መተገናኘ። ሰፈራቸው ሩቅ ነው፣ ቆየ ፈጭ የሚባል ኮንዶሚኒየም ነውና ሩቅ ስለሆነ ኔትወርኩም ትንሽ ያስቸግራል እና ስልካቸው በደንብ አይሰራም። ይሄ መስመር ግን የቱሉ ዲምቱ መስመር ነው። ቱሉ ዲምቱ መስመር ስለሆነ ቤት አውቀዋለሁ። ይሄንን ቱሉ ዲምቱ መጀመሪያ ታቢን እናቱ ኢንተርቪው ደጋግመ ይሪዮን የራአነ እጂ እታ ሽምሲ መኻላስ ኢነታ ገዛውቲ ኮየ ፈጭ የሚለውን መያዙን አቃተኝ ያለች መያዝ አቃተሽ ከብዳል ትንሽ ወይኔ ጄውሲ የምላክ
ዋይድ ብሎ ክሎዝ ነው ያለው ዋይድ ብሎ በቃ እንግዲህ እግዚአብሔርን አመስግን በመካከል ተሽይተላክ በቃ እንኳን እግዚአብሔር በሰላም አገናኘን። ጆሲ ላንተ ቃላት ያሰኛል በእውነት እግዚአብሔር ያው እንኳን አደረሰን 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 እንኳን አደረሰን
እንኳን አደረሰን ጋሽ ጌታቸው ጠብቀህ ነበር እንዴ ዛሬ? ምንም አልጠበቅኩም። እሷ እንደውም ተጠራጠረች። ምናልባት እሱ መጣለሁ ካለ ልጅቷ ልትመጣ ይሆናል አለች። አይ እኔ ስልክ ሲደወል የተባልኩት እኮ ልጆቹንም ቤተሰብንም ለመተዋወቅ እመጣለሁ 9 ሰዓት ላይ ብሏል እና ስለ ሰርጉም እናወራለን ብሏል ተብሎ ነው የተደወለልኝና እንደው ምናልባት እንግዲህ ስለ ሰርጉ ሊያወያየኝ ይሆናል ስላት አይ ምናልባት ልትመጣ ትችላለች አለች። እሷ ናት የተጠራጠረች እንጂ እኔ ምንም አልጠበቅኩም። ሰርፕራይዝ ሊያደርገን ይችላል። አዎ እሱ ምናልባት ሊሆን ይችላል ብላ እሷ ጠረጠረች። እኔ ግን ምንም አልጠበቅኩም። ምን አይ እንደዛ ላይሆን ይችላል ምናምን ስላት አይ ሊሆንም ይችላል እሷ ተጠራጠረች። እንደገና ደግሞ የሷ ታናሽ አንድ ነበረች እህቷ አሁን ስራ ሄዳ ነው እሷም ሊሆን እኮ ይችላል አባዬ አለች። እኔ ግን አልጠበቅኩም። ምንም ትመጣለች የሚል እምነቱ የለኝም። እንደው ምናልባት እንግዲህ ከጊዜ በኋላ ያው ሁኔታዎች ሲመቻቹ ያው እኔ እንደምሄድ አድርጌ ነው የጠበቅኩት እንጂ እሷ ትመጣለች የሚል ምንም እምነቱ አልነበረኝም። ቀደም እንደነገርኩሽ ሰላምዬ ጋሽ ጌታቸውን አንቺ ጋር ሰርፕራይዝ ልናደርጋቸው ነበር። እንደውም እዚህ መጥተው የኛ ልጆች ቀርጸውታል አይደል? አዎ። እንዴት ነበር እስቲ ምን እንዴት ነበር ያ ሁኔታ? እንደው ሲቀሩስ ምን ተሰማውት? ኤልፈነሽ ማሞ እባላለሁ። ሲጀመር እሱ ስራ ከመሄዱ በፊት ነበር የነገረኝ። እንደዚህ ሰው አይቶ ነግሮኛል ስለኝ ለምን ታዲያ ስልክ ቁጥር እንኳን አልያዘልህም ምናምን ስለው እሳቸውም ልጅቷ ስለሆነች አልጻፈችላቸውም አለኝ። አሁን እዚህ ጋር ያለችው ሆነ ልጅ አለምስቴ ከፈችልኝ ቲቪ የጆስን ጣቢያ ታቂዋለሽ እንዴ ስላት ምን ፈልገሽኝ ነው አለች። አይ የሆነ ነገር ፈልጌ ነው አልኳት። እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እሺ የጆስን ቲቪ ክፈችልኝ። ምን ፕሮግራም አለ? የሆነ የምፈልገው ነገር ስላለ ለማየት ፈልጌ ነው። እሺ ጄቲቪ አፋላጊ ነው የተመለከታችሁ ያላችሁት። እንግዲህ በቀጣይ ደግሞ አንድ እንግዳ አለኝ። ማን ልበል ስምሽ? ሰላማዊት ጌታቸው መሆኔ። እሺ ማን ነው የምትፈልጊው? ማን ይጠፋብሽ? አባቴ። አባትሽን እስቲ ንገሪኝ ስለ አባትሽ። አብሻህን 990 በፈረንጅ አቆጣጠር 1990 ተወለድኩኝ። የ1 አመት ልጅ እያለሁኝ አባቴ ለኤርትራ ነጻነት ሊዋጋ ሄደ። እስከ 93 ከዛ ወደዚህ በሚመጡ ሰዎች መልእክት ይልክልኝ ነበር። በሱዳን መንገድ ዳርገው ኢትዮጵያ ገባ። አዲስ አበባ በሰላም እንደገባ መምጣት ከፈለግን በቃቺ ማይጌታቸው ልጅ ናት ወጥቼ ልደውል በደብዳቤ መልእክት ልኮልኝ ነበር በ93 ላይ። ከዛ በኋላ ሄሎ እንዴት ዋል? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ሰላማዊት አይቻታለሁ። የት? በጆሲ እያነጋገራት በቲቪ አይቻታለሁ። እና በደንብ አረጋግጠሻል እሷ መሆኗን? አዎ በደንብ አይቻታለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ደስ አላለህ ድምጽ? አይ ምንም አልሆንኩም። ያው ድንጋጤው ደስታውም ነው። አይ የኔን አክል አልሆንኩም ብዬ ነው። እና አለም ጋር ሄጄ አይቻለሁ ቲቪ ላይ እሷ። በጣም በቃ እውነት ነው ማለት ነው። ለሌላም የተነገረ። እሺ በቃ እንኳን ደስ አለህ። እንግዲህ መጨረሻውን ያሳምርልህ። አሜን አሜን። እንኳን አብሮ ደስ አለን። ያው እንግዲህ ቀሪውን ነገር ነገ ስመጣ እናወራለን። እሺ በቃ ሰላም ይደር። እሺ ቻው ቻው። አሁን ከዛ ጠዋት ወደ እናንተ ቢሮ መጣ። በቃ ሁኔታውን ስሰማ በጣም ደስ አለኝ። እኔ ከሁሉ እኔ ገለጻ ማድረግም አልችልም። ለሚዲያውም ቀርቤም አላቀኔ መጀመሪያ ነውና ዛሬ እኔ በጣም ነው ደስ ያለኝ። አንደኛ ኢሳያስን እድሜ ይስጥልኝ፣ አብይን እድሜ ይስጥልኝ። በተለይ ጆሲን ደግሞ እኔ ሁሌ በቲቪ ሳየው በጣም ነው ደስ የሚለኝ። እድሜና ጤና ይስጠው ቅዱስ ገብርኤል ከእናንተ ጋር ሁላችሁ ነው። እኛን ደስ ብሎናል፣ እናንተም ደስ ይበላችሁ። ቃላትም የለኝ። እኔ አሁን ትንሽ ቅር ያለኝ እውነትም የዘለት አልቅሼ ነበረ፣ ግን አዘንኩ። አሁን እኔ ሄጄ ላያት ነው ዋለኝ። እንዴ ለምን እንደውም የሆነ ፕሮግራም አለን እዛ ላይ እንድትገኝ ፈልገን ነበረ ምናምን ስለው
ኬዙም አልገባኝም ማለት ቅርም እንዳለል ልጅ ነው ሄደ ያት በየነን ይገን ቅር ብሎናል እሷን አለማያት አሁን እሱም ብቻ ነው የምታገኘው ልጆቹም እዚህ ጓጉቷል እኔም ጓጉቻለሁ በትመጣ ደስ ይላል በህይወት እስካለሁ ድረስ በምንም አይነት መልኩ ይሁን ወይም ምን ሄጄ ወይም እሷ መጣ በህይወት ካለው እንደምንገናኝ ተስፋ ነበርኝ ብቻ የመገናኛ እንትኑን አላቀው ነገር ግን አሁን እኔ በዛን ሰዓት ስለ ኤርትራ ስለ ነበርኩበት የኑሮ ሁኔታ ስለ ጦርነቱ ስለሷ የተለያየ ወረቀት በመዝገብ ላይ የጻፉኝ ያስቀምጥ ነበርና ምናልባት አንድ ቀን ልጄን ላገኛት እችላለሁና ይሄንን እንደ ታሪክ ልታነብ ትችላለች በሚል ብዙ የጻፍኳቸው ነገሮች አሉ ትልቅ መዝገብ አለ እዛ ላይ አስፈራለሁ እና ላውም ላይ ጽሁፉም ላይ ይላል በህይወት እያለን ከልጅ ጋር ልገናኝ እችላለሁ የሚል ተስፋው ነበር ግን ያው የመገናኛ ሁኔታውን ባላቅም እስካልሞትኩ ድረስ አገኛታለሁ የሚል ጉጉት ነበር እና በዛን ጊዜ የመጨረሻው ደብዳቤ 77 መጨረሻ አካባቢ የሄደ ሰው ነበርና ያቺ የሄደችው ሴትዮ ደብዳቤውን አድርሳ ከዛ አንድ ሙሉ ልብስ የልጄን ፎቶ ይዛልኝ መጣለች እና እንደዚህ እንለዋወጥ ስለነበረ ያው በህይወት ካለው እንደማገኛ ተስፋ ነበር አይ እኔ ተሰማኝ ያለው ችግር ምን እንደሆነ ባለ መስማቴ በጣም ተሰምቶኝ ነበር ምክንያቱም የተሰማኝ ምንድነው በመቅረቴ አይደለም ቢሮ ሁሉ መጥቻለሁ ማክሰኞ ጉዞ ይደረጋል እሁድ ግን ሰዎች መጥተው ይቀርጻሉ ተብሎ ተነግሮኝ ነበርና እሁድ ቀረጻ ከተደረገ በኋላ ሰኞ ስልክ አንቄ ነው ያልኩት ነገ በዚህ ሰዓት ድረስ ባል ይሆን የት ቀጠሮ የት ይሆን የሚል እየጠበቅኩ ነበር ሲቀር ደወልኩ አንድ ችግር እንዳለ ገባኝ ብቻ ችግሩ ምን እንደሆነ ባላቀውም ፕሮግራም ከተያዘ በኋላ ፓስፖርቱ በአስቸኳይ ባጣዳፊ ከወጣ በኋላ ማባንድ ቀን ያለቀው አዎ መስከረም 28 ነበር አዎ እና ይሄ ከተደረገ በኋላ የሆነ ችግር ተፈጥሯል የሚለው ያው በልቤ ውስጥ አለ ችግር እንደነበረ ግን የችግሩን ሁኔታ ስላላወቅኩት ዝም ብዬ መጠባበቅ ካልሆነ በስተቀር ምንም ማድረግ አልቻልኩም እና እንግዲህ እኔ ምንም ችግር የለውም ወደ ስራዬ ልግባና የሞላሁትን ረፍትም ጨረስኩኝ ወደ ስራዬ ልግባና እግዚአብሔር የፈቀደ ቀን ደግሞ ያው እንደምሄድ አድርጌ ነው የገመትኩት እሷ ትመጣለች የሚል ምንም ሐሳቡ አልነበረኝም እኔ ግን ያው ሁኔታዎች ሲሟሉለት ያሰበው ነገር ሲሳካለት ያው ሄዳለሁ የሚል እሱን ነው እየጠበቅኩ ያለው እና ከተወሰነ ቀን በኋላ ወደ ስራ ገባሁ ዛሬ ራሱ ስራ ነበርኩኝ አሁን መጣለው ብለህ ስለ አስደወልክ ሰው ተክቼ ነው የሆነ ፕሮግራም አለኝ እንግዲህ ይመጣብኛል ቤት ግቡልኝ ብዬ ሌላ ሰው አስገብቼ ነው ዛሬ ራሱ ስራ ነበርኩና ያሰብኩት ምንድነው ይሄንን ያለውን ችግሩን ከተረዳሁ በኋላ ያው ጊዜው ቢረዝምም እንደሚሄድ እኔ ራሴ እንደሚሄድ እሷ ትመጣለች የሚል ምንም እምነቱ የለኝም እኔ እንደሚሄድ ነው አድርጌ የጠበቅኩትና እንዳው ምን ተነጋገርን ከባለቤቴ ጋር ምናልባት እሱ እንኳን ይሄ ችግሩ አልፈታለት ካለና የማይሆንለት ከሆነ የመኪናዎች መንገዱ ተስተካክሎ ሲጀምሩ እኔ በግሌም ብዬ ነው እሄዳለሁ ችግር የለም ብዬ ከሷ ጋር ተወያየ እና ይሻላል እንግዲህ በሱ በኩል የማይሳካ ከሆነ ቀስ ብለህ ሳንቲም ቁብም ገብተን ምንም ብለን አሰባስበን እንደምንም በመኪና ትሄዳለህ ባየር ቢሄዱ ቢቀር የሚል ይሄን እየተነጋገርን ነበርና እሷ ትመጣለች የሚል ሳይሆን እኔ ግምት ትንሽ ጊዜው ሲመቻቹ ወይም ካንተ ጋር እንደሚሄድ ወይም ደግሞ በግሌ እንደሚሄድ ይሄን እቅድ እያወጣን ይሄን እያወራን ነበር ስለዚህ ሰርፕራይዙ ተሳክቶልኛል በጣም ምን ተሰማሁት ግን በሩንም ደግሞ በሩ ጋር ሲመጡ እኮ በቃ ደነገጥኩ ምክንያቱም አልጠበቅኩማ እኔ እንደዚህ ይሆናል የሚል ምንም ጥርጣሬው አልነበረኝም እሷ እንኳን ስትጠራጥራ ሊሆን ይችላል ስትለኝ በፍጹም አትመጣም ነው ያልኩት አትመጣም እና ምናልባት እሱ መጥቶ ከቤተሰብ ጋር ተዋወቃለሁ ልጆቹ በቤት ይጠብቁኝ እርሶም በቤት ይጠብቁኝ ነው ያለው እና ስለ ሰርጉም እናወራለን ብሏል
የሚል ነው የተነገረ። እንግዲህ ያው ስለዚህኛው ሰርግ ወይ ሊያወያየኝ የፈለገው ነገር ይኖራል እንጂ እሷ ግን አትመጣም አልኳት። እሷ ግን ተጠራጥራለች። አይ ሌላ ቦታም እኮ እንደዚህ እየተደረገ ነው አይቻለሁ እና ልትመጣ ትችላለች አለች። እኔ በፍጹም ግን አልተቀበልኳት። አሁን ብቅ ስል ነው ሳያት በቃ ድንጋይ ሆነ። በጣም ደነገጥኩ እንጂ ትመጣለች የሚል እኔ ምንም እምነቱ አልነበረኝምና እግዚአብሔር አንተን እንግዲህ እንደ እግዚአብሔር እንደ መልአክም መካከላችን አስገብቶ ይሄን ያህል ረጅም እድሜ ረጅም አመት ቆይተን እኔም በህይወት ቆይቼ እሷም በህይወት ኖራ ዛሬ ለዚህ መብቃቴ በእውነት አዲስ እንደተወለድኩ አዲስ እንደተፈጠርኩ ነው የሚሰማኝ አሁን እና ለኔ ከምንም በላይ ትልቅ ደስታ ነው የተሰማኝና እንግዲህ እኔ በእኔ አቅም የምከፍለው ነገር አይኖርም። እግዚአብሔር ውለታህን ፈጣሪ ይክፈልህ። እግዚአብሔር እሱ የተሻለ ነገር የተሻለ ኑሮ ላንተ እግዚአብሔር ያድልህ። እኔ መቼም በእኔ አቅም ቃላትም የለኝም የምከፍለው ውለታም የለኝም አቅሙም የለኝም። እግዚአብሔር ግን ላንተ አቅሙን ይስጥህ። እግዚአብሔር ያድልህ። እግዚአብሔር ከክፉ ነገር ከድንገተኛ አደጋ ሁሉ ይሰውርህ። አንተ እግዚአብሔር ይስጥልኝ። ያልጠበቅኩት ያላሰብኩትን ነገር ነው ያረክልኝ። እንደዚህ አይነት እንደዚህ ባፋጣኝ እንደዚህ የተቻኮለ ሁኔታ ይፈጠራል ብዬም አልገመትኩም። እኔ ገና የረጅም ጊዜ እቅድ ያወጣሁ ነው የነበረውና እሱም ካልተሳካለት ካልሆነ በራሴም ቢሆን ይሄዳለሁ እንኳን ልጄ በህይወት ኖረች እና እዚህ ደረጃ ላይ እንኳን ደረስኩ የሚል ማሰብ የነበረው ገና የረጅም ጊዜ እቅድ ነበር ያወጣሁ ያለሁት እንጂ እንደዚህ ገናኛለሁ ብዬ አላሰብኩም በፍጹም። ትግርኛ ይሰማሉ እንዴ? ትግርኛ ብዙም አልችልም። ያው አሁን ከሷ ጋር በምን ይግባባል? እሷ መስማት ነው የምትችለው። ታናግራችሁ በአማርኛ ችግር የለውም። እንግዲህ እድገቷ ነው እንግዲህ ምን ይደረጋል። እኔ እዛ በነበርኩ ጊዜ አሁን እናቷ ጋር አያቷም በደንብ ይችላሉ አማርኛ። እናቷም በደንብ ትችላለች። በደንብ እንግባባ ነበር። እኔ ምንድነው ችግሩ አሁን ብዙ ጊዜ ከሲቪል ጋር እንገናኝም። ያው ወታደር ካምፕ ነው የምንኖረው። በረሃም ከሆነ ያው ወታደር ነው፣ ከተማም ከሆነ ወታደር ጋር እንጂ ከሲቪሉ ጋር እንገናኝም። የሷን እናት አግብቼ በሳምንት አንድ ጊዜ ነው ቤት እንዳድር የሚፈቀድልኝ ነበር። በሳምንት አንዲት ቀን ናት የምሄደው። ከዛ ውጪ ግን ያው ካምፕ ነው የምኖረው እና ከሲቪሎች ጋር ብዙ ጊዜ ስለማንገናኝ ቋንቋውን መማር ተቸግሬያለሁ እንጂ እንዳኗኗርማ 13 አመት ቆሎ ዛገር የቆየው 13 አመት ከ70 እስከ 73 13 አመት እዛው ነው። ከ13 አመት ውስጥ ምናልባት 2 አመት ምናምን ከተማ አካባቢ የመጣው እዛ ውጪ ግን በረሃ ነው ኑሯችን። ብዙም ነው አንዳንድ በትግርኛ አናግራቸው እስቲ አናግራቸው እንጂ ምን ተሰማሽ እስቲ አንቺ? እንዴ ለሞህጎልጼ ማስ ከምዚ አብዮቴስ ተወሊደ አቤ مش ብዙ ሕቶታት ነይሩ ዛባ ቦይሲ አዚም ሕዳት ነገራት ይፈልጥ ነይረ ወልጄ ካደኩበት ጊዜ ጀምሮ ስለ አባቴ ብዙ ጥያቄዎች ነበሩ። ብዙ ማቃቸው ስለ አባቴ መረጃ ብዙ አልነበረኝም እያለሽ ምክንያቱስ ከምዝምሽ ተን ማማ ወላ ትፈልጠን ዝነበረት ሓበሬታስ አዚን ውስናት ነይረ ሕጂ ኪኖ እንሲ ብህይወት አሎ ዶ እንድሕራሎ ስታይ ገብር ሁሉ ወሊዱ ዶ ኸውን ኣሕዋት ህሉን ዶ ብዙ ሕቶታት ነይሩ ውሽጠይ ግን ድዒ ናይ ኣምላኽ ነገር ኩሉ ዘይከኣሎስ የለን ኣቦ ጥራይ ደይኮንኩስ ኣሕዋት ወሲኹ ከዓ ሂብኒ ተመስገን 27 ዓመት ሙሉ ሕቶታተይስ بمجد خبيلوس بحد كذا تملي سلي. እናቴ የምታውቀው የነበረችው መረጃ ጥቂት ነበረ። ስለአባቴ እኔ ደግሞ ብዙ እሷን ልጠይቃት የምፈልገው ብዙ ጥያቄዎች ነበሩ። ግን ከሷ ላገኛቸው የምችላቸው ነገሮች ጥቂት ስለነበሩ ለጭንቅላቴ ብዙ ሀሳብ ብዙ ጭንቀት ነበረ። ምን ያደረገ ይሆን አብቶ ይሆን ወልዶ ይሆን እያልኩ ሁሌ እጨነቅ ነበረ። እግዚአብሔር ፈቀደና ባንተ በኩል የ27 አመት ጭንቀቴንና ሐሳቤ በአንድ ቀን ተመለሰልኝ። እግዚአብሔርን አመሰግናለሁ እያለች ነው።
ትልቅ ነገር ነው በእውነቱ 27 አመት ቀላል እድሜ አይደለም እኔም እዚህ ያቆየኝ አምላክ ያው እሷን ብሎኝ ነው እንግዲህ ያቆየኝ ከዛ ከመጣሁ እንግዲህ 27 አመት ለኔም ትልቅ እድሜ ነው ረጅም እድሜ ነው ከዛ ወዲህ የኛ ታናናሾች በእድሜ ትንንሾች ስንቱ አልፏል ስንቱ ተቀጭቷል እና እግዚአብሔር ፈቃዱ ሆኖ ከዛ መጥቼ ትዳርም ይዤ ልጆችም ወልጄ እግዚአብሔር ለዚህ ያበቃኝ አምላክ ተመስገን ነው የምንለው ትልቅ ነገር ነው ለኔ ሰላምዬ እንግዲህ አባትሽ መገኘታቸውን በቴሌቪዥን ነበር ያየሽው አይደል እንዴ ምን ተሰማሽ እንዴት ነበር ሃንደበት ማለት ከምዝ ዝሆነ ረኸይብና ይወለና ወይ ቅድሜ ዝሆነ ቴሌፎን ካባሁን ስለዚህ ተደወለን ዝነበረስ ከምዝኾነ ካልእ ሰብ ኣብ ገዛ ኮፍ ኢልና ፋሚሊ ተኣኪብና ናይ መንኮን ተረኺቦም ምኾኑ ገለይልና ኢና ንረኔርና ኦሎፈሳደን ምስ መፀስ ኣነ ምሽ ናይ ቀደም ስእሉ እየ ዝፈልጦ ከምዚ ፈዚዘ ከም ክዛረባ ይኽኣልኩን ኣብ ሳሎን ስኢለ ኮፍ ኢለ ነይረ ወላ ሓንቲ ክብል ዋላ ዝተሸጊረ ገል ኣኮይ ነይርስ ወጌታቸው ይገለይሉ ኣኮይ ንዓይ ጌታቸው እሲዩ ገለ ቅድሚ ዘረባ ምጅማሩ ኣቦይ شعو نايب حق ديو حنساب قدم ندحر سخوينو ناتي فلاش باكس كمتيو شعير قطنيا زخون قليليو شعو ناتي مسمت بقى دنزيز مازري نزول عا تقبيلاتني ابزل خو بقى دنزيز سقيله مرأي طراي قصيله ندعي مش زانتو مسمعكو خا زياده مش እንኳን አደረሰን 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 እናትሽ ቁጥስ 32 07 07 መጀመሪያ ነው ድጋሚ እሺ ስልኩን እንሞክርና እሺ እናትሽን እንደተገናኘ የእንጀራ አባቴ ነው ቁጥር ጽቅበለካ ስልኩን ለምሳ ምስ አለ ደሰይምስ ባይምስ ሄሎ ተወሊና ሄሎ 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 سمعني لها عندي خا ሄሎ ይሰማል كمي ሄሎ ሄሎ سمعكم الله انا سمعنا لهم دهم بسلام اتي مسدرا تراخيبه سدرا كلهم سلام وبلهم الله امهرنا تخيل انت داخون كا خرخبه كان فريتها الرخبه حري سلام بلوهبكم الله نبوي እንጀራ አባቴ ሄሎ እንደምን ዋሉ እግዚአብሔር ይመስገን ሰላም ናችሁ እግዚአብሔር ይመስገን በጣም ደህና ነን ሰላም ነን እኛ እግዚአብሔር ይመስገን ሰላም ናችሁ አቤት ሄሎ አይሰማም ሄሎ ይሰማል አሁን እየሰማው ነው ይሰማል አዎ እሰማለሁ ሰላም ናችሁ እናንተ ፍሬውንም ደህና ናት እግዚአብሔር ይመስገን ካላንተ ናፍቆት ደህና ነን በጣም ጥሩ እኔም ያው ናፍቃችሁኛል ልጄን በሰላም አግኝቻለሁ እግዚአብሔር የተመሰገነ ይሁን አሜን ለሁላችን አምላክ የተመሰገነ ይሁን አሜን ያው እንግዲህ ልጄን በሰላም በማግኘቴ በጣም ደስ ብሎኛል እናንተም ወደዚህ በመላካችሁ እናንተንም በጣም አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር የተመሰገነው የአምላክ ፍቃድ ነው አዎ ቢሆንም ያው የቤተሰብ ምገዛ ተደርጎበት ነው የተላከችው በጣም ነው ማመሰግነው ነው ያንተ ልጅ ታዲያ ምን እናድርግ ብለህ ነው በጣም ነው ማመሰግነው እግዚአብሔር ይስጥልኝ ቤተሰቦች እንዴት ነው ሁላችንም ሰላም ነን እግዚአብሔር የተመሰገነ ይሁን ሁላችንም ሰላም ነን እስቲ ካለች ላግኛት ሄሎ ፍሬኒ እንደምን ዋልሽ ሰላም ነሽ
አዎ እየሰማሁሽ ነው ፍሮይኒ ደህና ነሽ ሄሎ አቤት አቤት አይሰማም ሄሎ እየሰማሽ ነው እሺ ይሰማሻል አሁን እሺ ሰላም ነሽ እንዴት ነሽ ሰላም ነኝ እኔ እግዚአብሔር ይመስገን እኔም ደህና ነኝ ቤተሰቤም ደህና ነው በጣም ሰላም ነን እኛ ልጅን ደህና ነኝ እኔ እግዚአብሔር ይመስገን ያው ልጅን በማግኘቴ በጣም ደስ ብሎኛል በጣም ነው የማመሰግነው እንኳን አብሮ ደስ አለን ያው ያዴ ወርቁን መሞት ሰምቻለሁ በጣም አዝኛለሁ በጣም አዝኛለሁ እንግዲህ ምንም ማድረግ አልችልም እንግዲህ ምን ይደረጋው እሺ ሰላማዊትን ታናግሪያታለሽ አቤት ሰላም ነኝ እግዚአብሔር ይመስገን እንኳን ሰላም መጣችልኝ ልጄ ሰላም ነኝ አሜን 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 በጣም አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እሺ ሰላም አሉ ሰላማዊትን አግኟት ተወልዲና ፍሬታ በልሃበኒ ረኸቢ ያብለንሎ ጆሲ ረኸቢ ያብለንሎ እዚኣ ናይ ጆሲ ቴሌፎን እያ ፍሬታ ብሰላም ኣቴ ተመስገን አምላክ تمسكن كمي هاتيخي طبو بتاعم طبواتي كلهم طبو ጸኒሖም ንመስገን አምላክ راجعت تقبلك هو تقبلوني جزا بحنسب حزنا اتيو هندبت كوينو بتاعم تحبسنا لنا بروح طبو الله مسكن كلهم طبو الله بتاعم طبو الله مسكن ነው حراي كلهم سلام بالله أبيت حراي سلم يا جوي دحني حجي دا مسكن طبو الله حجس بروح كامي ناينا فوقتي مسكن طبو الله سخا درو تلالي له قولي لي هذا ولا كل على الجميرو ما عاد التلفزيون كفر هذا اللي نجي حراي كنقر الكاي اسمعك له حضرنا معك كم فنوا حراي اسمعك له ندو حجي ابزن معالتاتي اسمعك له مساي له حراي جاولو ቻው በጣም እናመሰግናለን ጆሲ ምን ተሰማው የዛሬ ቀን ደግሞ እኔ በጣም የተወለድኩበት ቀን ነው እኔ ሲጀመር እሱ በቀደም ታስተናግረኝ ግን ያው ተጠራጥሬ ያለውና በጣም ደስ ይላል ማንሽ ባለ አሁን ሰርጉ እንግዲህ የልጆ ሰርጋው እንደዚህ ሞቅ ብሎ ነው የሚሆነው እንግዲህ ይሆናል ባይሆንም ይሆናል ከሆነም ይሆናል እኔ እሷማ እዛ ላይ እንድትገኝልኝ ነበር የፈለኩት ለሰርጉ አሁን እሷ አትመጣም እኔ ነኝ የምሄደው ዞራ ይቀርም ሰርጉ መቼ ቀን ቀየራችሁ ቀኑ ተቀየረ ለምን ቀየራችሁ በሷ ምክንያት አንደኛ በሷ ምክንያትም ነው ሁለተኛ ደግሞ ልጆቹም ትንሽ ቀኑ ወደዛ ፈቅ ይበልልን አጉል ሰዓት ላይ ነው ምናምን አሉ ያው እንግዲህ ከነሱ ፍላጎት ውጪ ማድረግ አልቻልንም እኔ እንዳውም መጀመሪያም መስከረም 26 ቀን ሲቆረጥ ማድቤትም የለውም ይሄ ጋራ መጠቀሚያ ኩሽንም የለንም ጭቃውም ላይ ደርቅ ይችላል ዝናብ ሊሆን ይችላል መስከረም ላይ እንዴት ይደረጋል ብዬ ሁሉ ተከራክሬ ነበር እንደዛ ካልሆነ የሚል እንደው የሆነ ችግር ፈጠሩብኝ በኔ ላይ እንግዲህ ከናንተ ፍላጎት ውጪ እኔ ምንም ማድረግ አልችልም ይደረግ ብዬ ወሰንኩ እና በቀኑ ከመድረሱ በፊትና ከመሯሯጥሽ በፊት ቀደም ብለሽ የጠላህሉ የሚዘጋጅ
ምን ተብሎ ሁሉ ተገዝቶ ደረቆት ተነክሮ ተቆልቶ አሻሩ ሁሉ ተዘጋጅቶ አሁን ቁጭ ብሏል እንትኑ በቆታለ ለመቼ ማለት ከዛ በኋላ እንደገና ባልታወቀ ምክንያት ቀን አልተቆረጠም የሆነ ነገርማ አለ የተደባበቃቸው አሁን እነሱ ራሳቸው እንደገና ቀኑ ይሻሻልልን ብለው ጥያቄ ያቀርቡ ልጆቹ መንግስት ጋር ጥያቄ እርሶ ጋር ያቀርቡ ልጆቹ አሁን ጥያቄ ሲያቀርቡ በዛን ሰዓት አይመችም ጭቃም ይሆናል ማድቤትም የለንም ስልም ቢብላችሁ መስከረም ላይ ያስወሰናችሁ አሁን ደግሞ ለምንድን ነው ወደዛ ይንፋቀቅ ብላችሁ እህል ከተዘጋጀ ብዙ ነገር ካደረኩኝ በኋላ እሱ አሁን በጭቃ ነበር እየዳከረች አሻሮ ስትቆላ የነበረው እና ለእንደዛ አድርጋችሁ እንዴት እህሉ ሲበላሽልም ወይ ለምንድን ነው ብዬ ያው ለጊዜው ትንሽ ተቆጣው ዞሮ ግን ያው ከነሱ ሐሳብ ውጪ መሆን አልቻልኩም በቃ እናንተ ወሰናችሁ ንገሩኝ ቀኑን ሁሉም ያው ተፈይቶ ይቀመጣል ምንም ችግር የለውም እናንተ ወሰናችሁ ስትነግሩኝ እናንተ ወሰናችሁት ቀን እስማማለሁ የሚል ምላሽ ሰጠው ምንም ማድረግ አልቻልኩም ቀኑ እስካሁን ያው አልተወሰነም ዞሮ ግን የተደበቀ ነገር ስላለ አዎ ታውቃታለ ባባዬ ማለኝ እስኪ እንደነ ባባ እሺ ምንድነው ምክንያት መስከረም 26 የልደቴን ቀን ስለነበረ ያን ቀን ነበረ ቀለበት ታሰበው ነገር ግን አቢ መጣ ስለዚህ ክርስትናውንም ቀለበቱንም አንድ ላይ ለማድረግ ወደዛ አሰብ ለዛ ነው እሷ ደግሞ እኮ እንደውም ቀደም ብዬ ልምጣና ከዛ ሰርጉም ላይ አብሬ ይሆናለሁ ብላ ነው አሁን ከዳር ጋር የመጣችውና እንግዲህ ልደትሽን በማስመልከት ወይ ነገር ማድረግ እናረጋለን ችግር የለም እንኳን እሷ እዛ ድረስ ከቆየችልን ምንም ችግር የለም ትቆያለች በጣም ጥሩ እናረጋለን በጣም ጥሩ ችግር የለም የልደቴ ቀን ይሆናል ማለት ነው ራቢ በደንብ እናከብራለን አዎ መስከረም 26 ነበር ተወለደችው ዛሬ ስለተሽ በጣም ነው ደስ ያለኝ እኔ እንጃ ብቻ እኔ ሲጀመር ፕሮግራሙን ራሱ አይተናል ምናምን ሲሉኝ ደውለው ሲነግሩኝ ስም ተመሳስሎባቸው ይሆናል ነው እንጂ ያልኩት እኔ እውነት ትገኛለች የሚል እኔ በሐሳቤም የለም እና ዛሬ ራሱ ያለሁም ነበርና ስመጣ አለ ትመጣለች እርግጠኛ ነኝ ትለኛለች ቴቴ ማለት ነው አረ ጭራሽ ትሄዳለህ ተብሎ እንደውም ስንመጣ ራሱ ከባለቤቴ ጋር እያወራን የመጣ ነው ለምንድን ነው ግን አባዬ ሳይሄዱ የቀሩት ምናምን አለኝ እኔ እንጃ አላውቅም ብቻ ግን ዛሬ ይመጣል ቤት ስለው እሱም ራሱ ትመጣለች የሚል ሐሳብ የለውም ግን ልክ ያንተ ቀደም አባዬ እንዳለ ሲቀር በቃ እኛም ቢሆን እንትን እንልና ይሄዳል ነው እንጂ ያልነው ትመጣለች ብዬ እኔ እንጃ አላሰብኩም ብቻ አሁን ድረስ ራሱን ለማመን ያቸገረኝ ነው የእውነት እውነት ራሱ አልመሰለኝም እና ስታፎቼ ራሱ በቲቪ አይተዋት ማለት ነው አንቺ ነው የምትመስለው ጸጉሯም ያምራል ምናምን አሉኝ ራሱ ቆኒ ማንም አልነገረኝም ራሴ እውነት አይመስልም ብቻ ግን እግዚአብሔር ይመስገን ደስ ብሎኛል እህት ስታገኝ አንቺ ምን ተሰማሽ እህት ወንድሞች ከምዚ ምሻለው ከነጭራሽ ወላ ብዛዕባ ቦይ ስለዝኾነ ደሃይዴ ነበረኒ ከምዚ ኩሉስ ይኸውን ደኾን እናበልኩ ዝሓስበው ጥራይ እምበር ዝኾነ ተጨባጥ ነገር ስለሶም ዝሰማዕኮስ ወላ ሓንቲ ነበረኒ ከነጭራሹ እጂ ከምዚ ወአታ አምላኽ ከምሽ እዚ ኩሉ ዓመት አጸቢኻኒ አሕሲብካኒ ገለስ مش أبو ترايكم كاس أحواتن كلا يوسخ كاس يبكاني مش كابز عبي تسقى يلا أنا بحال كريم تراي بك مرات هاوي خا أبسئلي انترفيو تقبر كله فازرسي نايبن إشتوم كله يعني راتا سئلنا أحواتي يجراهو كافتا زريعة مش عسران قلن عمت تتسبيهاس حجي انترفيو مسقبرة بفلاي شعوز تهوخ كوي بزح مش كندمان كوينو مخونو تاسئلس بنيشتي أميريم أبس مرازل حواتين داراهوس تودس كندا خادو بتيحو خون نعم كندا خادو تخوني بلا نتحفتي كندا ما نخونو قلس مرة بمهنت أي قلي أحلي فيها زاور حس مرة نوح نيراناي كندا زعابيم كتسأنحون خمان أي تتصبهم تعمل دسيلني ከዚህ በፊት ስለ አባቴ ሆነ ልጆች እንዳሉ ምንም መረጃ አልነበረኝም ከተገናኘን በኋላ በዚህ በቲቪ ከተገናኘን በኋላ ጉጉቴ ከነበረው በፊት መልሶ ነው የጨመረው በጣም ብሶብኝ ነበር
እነሱን አባቴ በቴሌቪዥን ይዞት የቀረበ የህፃንነት ፎቶቸውን ሳይ ደግሞ በጣም ነበር ደስ ያለኝ። ምን በኔ እድሜ ይሆናሉ ምን ያክላሉ እያልኩ በጣም ነበር በጉጉት የምጠብቃቸው። ወንድም ማለት ሙስሊም ራስን አስተዋውቀን እዛ ምን ተሰማ እስቲ ንገረኝ። ከመጀመሪያው ጀምሮ የነበረው ነገር ንገረኝ እስከ ዛሬው ድረስ። እሺ ስሜ በኃይሉ ጌታቸው ነው እና ብዙ ጊዜ በቃ እንዲህ ያወራልን ነበር ከልጅነታችን ጀምሮ ጉጉት ነበረው። ምን ብሎ ነበር የሚነግራችሁ? ልጅም እንዳለው ሁሉንም በስርዓት ነግሮናል እና ያው ጉጉት ቢኖርም ምንም ማድረግ ስለማንችል በምን ምክንያት መገናኘት ስለማንችል ያው ምንም ያው ምኞት ብቻ ነበር። ምንም ማድረግ አንችልም ነበር እና የሰማው ጊዜ እንዳጋጣሚ ከሌላ ቦታው እየመጣሁኝ ነበር እና ቴቴነች አይታ እንደዚህ ምናምን አለችኝ። እንጃ ማመን አልቻልኩም የዛን ጊዜ እና ስልክ ምናምን ደውዬ ነገርኩት። አዎ እንደዛ ብላ ነገረችኝ። እኔ እንዳጋጣሚ አልነበርኩም አላየኋትም ነበር እና እንጃ በጣም ነበር ደስታ የተሰማኝ እና ደውዬለት ነገርኩት ለሱም በቃ ብቻ እንጃ ማለት እንዳለብኝ አላውቅም። በጣም ነው ደስ ያለኝ። ግን በፌስቡክ ምናምን ልታገኛት አልሞከርክም? ሞክረን ነበር የሆነ ጊዜ ግን በሰላማዊት ጌታቸው በጣም ብዙ ሰው ስላለ መለየት አልቻልንም ነበር እንጂ በፌስቡክ ሞክረን ነበር። ዛሬስ እስቲ ምን ተሰማ? ዛሬ ምን ጠብቀህ ነበር? ምንስ አገኘህ? እኔ በቃ ባለፈው ቪዛ ምናምን ነገር አይቻልም ምናምን ተብሎ ስለነበረ እንጃ እኔ ትመጣለሽ ብዬ አላሰብኩም። እሱ ይሄዳል ተብሎ የሆነ ጊዜ በቃ ሁሉ ነገር ተዘጋጅቶ ምናምን ጨርሶ በቃ አልተቻለም ምናምን ሲባል ብቻ እሱ ነው እንጂ ወደዛ ይሄዳል ብዬ ጠበቅኩት እንጂ ትመጣለሽ ብዬ አልገመትኩም ነበርና በጣም ነው ደስ ያለኝና ስንገባ እንዲህ ነበር በያየው አይደል? እስቲ ምን ተሰማ አሁን ዛሬ? እንጃ ብቻ ምንም ህልም ነው የሆነብኝ። ምንም ማመን አልቻልኩምና በጣም ነው ደስ ያለኝና አንተንም አመሰግናለሁ። በጣም ነው ደስ የተሰማኝ። ማንን ትመስላለሽ ከናንተ? እህቴን ማን ቆንጆ ነው ወጣችሁ? አንድ ከሆኑ ምን ይለያል? ዛሬ እንግዲህ በጣም ደስ የሚል ቀን ነው አይደል ጋሽ? በጣም እጅግ በጣም ከጠበቅኩት በላይ የደስታ ቀን ነው። በጣም የደስታ ቀን ነው። ምን ማለት እንዳለብኝ ራሱ እንጃ ቃላትም ያጥረኛል። አልጠበቅኩትም። ከጠበቅኩት በላይ ነው ሆኖ ያገኘሁት። ደስታዬ እጅግ በጣም እጥፍ ድርብ ነው የሆነው። እኔ አይደለሁም የሚያቆኝ ዘመዶችም ወዳጆችም ሁሉ የበለጠ ይደሰታሉ ብዬ አምናለሁ። በቲቪ የቀረቡ ጊዜ ልጁን ማግኘቱን ከዛ በኋላ ሰዎች የሚያገኙት ሰዎች ምንድነው የሚሉት? በእውነት በአካልም የመጡ አሉ። አሁን ከድሮ ከነበርኩበት ሰፈር በአካል መጣው ቤቴ ድረስ እንኳን ደስ ያለ ያሉኝ አሉ። በብዛት ግን ስልክ እየደወሉ ከያቅጣጫው ስልክ እየደወሉ እንኳን ደስ አለ ልክ አሁን በአካል እንዳገኘኋት ያህል ነው ህዝቡ ራሱ የተሰማውና ደስታውን ሲገልጽልኝ የነበረውና ከብዙ አቅጣጫ ስልክ ተደውሎልኛል። ከብዙ አቅጣጫ በአካልም የመጡ አሉ። ጎረቤትም እዛ አካባቢ ሁሉም ነው እየመጣ ልክ አሁን እንዳገኘኋት ያህል እንኳን ደስ ያለህ ያለ ደስታውን ሲገልጽ የነበረውና ከኔም አልፎ ወዳይ ዘመድ ሁሉ በጣም ተደስቷል። ገና ሳላገኛት ማለት ነው በቲቪ ገና ስትታይ እና በጣም የሚገርመኝ ያልጠበቅኩ ሰው ሁሉ ነው የደወለልኝ። ዘመድ ያላልኩት ዝም ብዬ ማቀው መገናኛ ወደ ስራ ሲሄድ አቶ ጌታቸው ብሎ የሆነ ሰው ጨርቄን አቤት ብዬ ዞር ስል ሰውየውን አላውቀው ከባለቤቱ ጋር እሱ ነው ይባባላሉ። ለካ በቴሌቪዥን ነው ያዩ እና ምንድነው አላወቅኳችሁም ምናምን ስላቸው እኛም በቴሌቪዥን ነው ያየንህ እንጂ አናውቅህም እንኳን ደስ አለህ ብለው ባልና ሚስቱ አቅፈው ሳሙኝ መንገድ ላይ እና መስከረም 26 ልጄ ቀለበት ታረጋለች ስትል ሰምተን ቁጭ ብለን አልቅሰን መጨረሻ ላይ ግን መስከረም 26 ቤትን እየጠየቅን ልንመጣ ሁሉ ወስነናል ብለው ነው የነገሩኝ። ማላቃቸው ሰዎች ሁሉና ማላቀው ሰው ሁሉ እየደወለ እንኳን ደስ አለ
እንኳን ደስ ያለ እያለ ብዙ ሰው ነው ደስታውን ሲገልጽልኝ የነበረውና የኔ ብቻ አይደለም ደስታው የወዳጅ ዘመዶቼ ሁሉ ደስታ ነው በእውነት ያልተጠበቀ ነገር ስለሆነ ደስታችን የሁላችንም እጥፍ ድርብ ነው የቤተሰቤም የኔም እና በጣም ነው ደስ ያለኝ እንግዲህ ከዚህ በላይ መግለጽ በእውነት ይቸገራለሁ ምን ማለት እንዳለብኝ አላቅም ደስታዬ ትልቅ ነው እጥፍ ድርብ ነው ሁለቱን መንግስታትም ይሄን በር የከፈቱልን እንድንገናኝም ያደረጉልን ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እነሱንም እንደ እግዚአብሔር ነው ማመሰግናቸው የነሱ በር መክፈት ደግሞ አንተ በዛ በተከፈተ በር ገብተህ ከልጄ ጋር እንድገናኝ አድርገኛል ላንተም ትልቅ ክብር አለኝ ትልቅ ምስጋና አለኝ እግዚአብሔር ወለታህን ይክፈልህ ነው ደጋግሜ የምለው እግዚአብሔር ከዚህ የተሻለ ኑሮ ይስጥልኝ ላንተ ክብርና ምስጋና አለኝ በጣም ደስ ብሎኛል ምስጋና ምንም ወሰን የለውም በእውነት ያልጠበቅኩት ነገር ነው ያገኘሁትና ልጄን እንደዚህ ባጭር ጊዜ አገኛታለሁ እንደዚህ አይን ባይን እንደው በህይወት እንገናኛለን የሚል ብዙም ተስፋ አልነበረኝም ገና የረጅም ጊዜ እቅድ ይዤ ገና ሄዳለሁ ነበር እኔ ያቀድኩ ያለሁት እንግዲህ የእናንተም ኃይል የእግዚአብሔርም ኃይል ተጨምሮበት ልጄን በህይወት ማግኘቴ በጣም ደስ ብሎኛል እግዚአብሔር ይመስገን እንግዲህ ያው ቀደም ሲል አስመራ በመጀመሪያው ጉዞዬ ላይ ነበር ሰላምን ቀርጸን የነበረውና ያንን አይተን እርሶም አይተው መተው በቲቪ ቀርጸኖት ነበር በጣም በርካታ ሰዎች ደስተኛ ነበሩ ያን በመሆኑ ምክንያት ከዛ በኋላም እርሶን ወደዛ ለመውሰድ ሐሳብ ነበረ ቀደም ሲል እንዳሉት የኢትዮጵያ አየር መንገድ ጋር የተያያዘ ችግር አልነበረም ያው አንዳንድ ችግሮች ተከስተው ነው እርሶ መሄድ ያልቻሉት ሌሎችም ተጓዦች የኢትዮጵያ አየር መንገድ በእርግጥም ትኬት ጠይቀን ነበር ትኬት አልሰጡንም ስለዚህ ጄቲቪ ኢትዮጵያ ነው ትኬት ቆርጦ ሁሉንም ሰዎች ያመጣ ያለውና ስለዚህ እኛም የሚገባን ኃላፊነት መዋዕት አለብን እንደ ኢትዮጵያዊነታችን እንደ ሰውነታችን ማድረግ የሚገባን ነገር እናድርግ ብለን ነው ያደረግነውና ከዚህ በላይ ደግሞ ክፍያ የለም የናንተ ደስታ ውስጥ አብሮ ከመሆን በላይ ደስ የሚል ነገር የለምና በዚህ አጋጣሚ እኔም የናንተ ቤተሰብ ሆኜ እናንተን ለማገናኘት የእግዚአብሔር ፍቃድ ሆኖ ቴሌቪዥን ጣቢያውም ይሄን ነገር ለመስራት ተነሳስቶ በእናንተ መሃል በመሆኔ በጣም ደስተኛ ነኝና እኔም የተሰማኝን ደስታ ለመግለጽ ወዳለሁኝ እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን ጋሽ ጌታቸው ይሄ ምንድነው ለማን የገዙት ይሄ እንግዲህ አስመራ እንደሚሄድ ሲነገረኝ ለልጄ ጅላት ሊሄድ ያዘጋጀሁት ልብስ ነበር እና ይሄንን እንግዲህ ብዙ አመት የተለያየ ሰው የተሻለ ነገር ባይሆንም አቅሜ የፈቀደውን ይችን ያበሻ ልብስ ይዤላት ሊሄድ ያዘጋጀኋት ነበረች እና እንግዲህ ያው ዞሮ ዞሮ የተዘጋጀው ለሷ ስለሆነ እሷ ተረከበች እዚህ ጋር ደግሞ መዝገብ ይዘውልኝ ነው የመጡት አዎ ምንድነው የቁብ ነው የድር ነው ይሄ መዝገብ ቀደም ሲል ከሱዳን እንደመጣው እሺ ይሄን መዝገብ አዘጋጅቼ በእውነቱ ብዙ ነገር ጽፍ ነበር እሺ ስለ አስመራ ያለውን የጦርነት ሁኔታ እንዲሁም ስለ ልጄ ስለ ቤተሰቤ ጽፍ ነበር እና ግጥምም ይገጥማሉ አዎ ሞካክራለሁ ገርም እኮ ነው አዎ እና እንግዲህ ሌሎችን ነገሮች ትቼ ዝጋ ለሰላማዊት ታሪኬን ውረሺ የሚል ትንሽ ግጥም ጽፌ ነበርና ጥንትም የደሃ ልጅ መሆንሽን አውቀሺ ሌላ ሀብት የለኝም ታሪኬን ውረሺ ጊዜሽን በከንቱ እንዳታሳልፊ አንቺም ለልጆችሽ ታሪክሽን ጻፊ በዚህ አያበቃም የአባትነት ምክሬ በስፋት
ላስረዳሽ የሆዴን ዘርዝሬ በቤተሰብ ነገር ሲመጣ መከራ መሆን ያስፈልጋል መንፈሰ ጠንካራ በጎሳ በብሔር አንድነት ተናግቶ የቤተሰብ መልኩ መሰረቱ ጠፍቶ በደስታ መኖር መፋቀሩ ቀርቶ እንዲኖር ይሻሉ ልጅ አባቱን ጠልቶ እውነተኛ ታሪክ ሐቁ ተደብቆ ውሸት ይነግስና በወሬ ያሸብርቆ ደጋግመው ሲያወሩት በእውነት ይመሰላል ልጅ አባቱን ሊገል ቢላዋ ይስላል ስለዚህ ለውሸት ፈጥነሽ አትገዢ እውነትን ተከታይ ሐቅን ተመርኮጂ ታሪክን መርምሪ ጠንክረሽ ተረጂ በአሉባልታ ወሬ አትወናበጂ የሚገርም ገጣሚ ነው የሚል ይሄንን የጻፍኩት ከዛሬ 20 ምናምን በፊት ከሱዳን እንደመጣው ነበርና ሌላ እንደው በጣም የማይረሱት ከዚህ ውስጥ እንደው ለሷ የጻፉት ደብዳቤ ካለ ስሜቱን የሚነካ ከብዙ ቆይታ በኋላ በ1981 ዓመተ ምህረት ከወይዘሪት ፍሬወይኒ ቀለታ ጋር ጋብቻ በመመስረት የካቲት 3 ቀን 1982 ዓመተ ምህረት የመጀመሪያ ልጃችንን ህፃን ሰላማዊትን ወለድን ሚያዝያ 21 ቀን 1982 ዓመተ ምህረት አክሬ አቦ ቤተክርስቲያን ክርስትና ተነስታ በማደግ ላይ እያለች በ1983 ዓመተ ምህረት በተደረገው የመንግስት ለውጥ እኔና ባልተቤቴ ሳንጣላ የመለያየት አደጋ ገጠመን እኔ ከሰራዊቱ ጋር ወደ ሱዳን ገባሁ ባልተቤቴና ልጄ ከአስመራ ንቅንቅ አላሉ ምክንያቱም ለእነሱ የትውልድ ሀገራቸው ነው ይህንን ሙሉ ዝርዝር እንዲታነብ ጽፌ ያስቀመጥኩት በዛን ዘመን የተጻፈ ነው ዛሬ ቀኑ ደረሰና በአካል መጣች እግዚአብሔር የተመሰገነ ይሁን እነዚህን ግጥሞች የተለያዩ እነዚህን ስለ ጦርነቱም ስለ ኤርትራም ጉዳይ ብዙ የጻፍኳቸው አሉ እና ይሄን ነበር ስለ ቀንም ለሊትም በቃ ቁጭ ብዬ ነበር ምጽፈው በዛን ሰዓት ልጆች የሉም ትዳር የለኝም የሚያጽናናኝ ከጎኔ ሰው አልነበረም ብቸኛ ስለነበርኩ አጫዋቸም ጓደኛዬም ይሄ መዝገብ ነበር እና ከዚህ ጋር ነበር የምታገለው በርግጥ ትምርትም ገፋ ያለ ትምርት አልተማርኩ ባጼ ኃይለ ሥላሴ ዘመነ መንግስት ልጅ እያለሁ እስከ 6ኛ ክፍል ተምሬ ነው ያቋረጥኩት 6ኛ ክፍል አንዲያ ሴሚስተር እንደተፈተንኩ ነው የተውኩት ግን በመሃል ደግሞ ያው ወደ ውትድርናውም ሲኬድ ሌላ ስራም ሲሰራ ትምርቱ ጭራሽ ተረስቶም ነበርና እንደገና ተመልሼ ወደ መጻፍ ወደ ምን የገባሁት ከዛ ከሱዳን ቆይታ መልስ በኋላ እና ብዙ ነገር ጽፍ ነበር ቁጭ ብዬ ያን ነበር ስለቀልጥም ሙሉ በቃ ለሊትም ቀንም የሚያጫውተኝም ረዳቴም ጓደኛዬም ይሄ ነበርና ጋሽ ጌታቸው እንግዲህ ቀደም ሲል ያው ታሪኩን አጫውተውናል እዛ ስቱዲዮ መጥቼ ባወራሁት ጊዜ አሁን እንግዲህ ከዛሬ ጀምሮ ወይም ላለፉት 27 ዓመት ያህል ሳትገናኙ አሁን ባለፈው በቲቪ አዩት ከዛም አንቺም እዛ ሆነሽ አየሻቸውና ዛሬ እንግዲህ እግዚአብሔር ፈቅዶ ቀናችሁንና ተገናኘን ዛሬ አይደለ እግዚአብሔር ይመስገን ከዚህ በኋላ የቤተሰቡ ቅድ ምንድነው እስቲ አሁን እንዴት ነው እስቲ የሚሆነው ከዚህ በኋላ በቅድ ደረጃ አምሃርኛ ከመሃል ከጻሪ እውነት ነው መግባቢያ ቋንቋ አብገዛ በስመራ ከለሁሲ حراي مس جوسي كتداول خلخص بإنجليش ترداد الأخي أو مسكت خبمتها كترداد يا أخي أوي دحين في 10 ساعة متى بزنيرو لكم مو بويس تقرني سمع خون شو سمعوا يترجم اللي خون إلى حسب ميسها دحين مهان تم ناسي حفتي كأممهر ده إنجليش تفلت خون يا مو بمجد جرس كترجم خيل خوني إلى يحسب نيره ስለዚህ ታናቴ ቀዳሚ ታየው ገዛ ያማርኛ ከልክ ጻሪ እሳቸውንም ደግሞ ትግርኛ ታስተምራለሽ በደም አሁን እቅዳችሁ ምንድነው ከዚህ በኋላ እንግዲህ የወልጁ አጠገቡ ነው ያለች
እንግዲህ የኔ እቅድ እንደ እግዚአብሔር ፈቃድ ሆኖ ለዚህ ካበቃኝ አምላክ ወደፊት የማቅደው እቅድ በተቻለ አቅም እሷም አቅም ሲኖራት የመጣች እንድትያይ መቼም ባሁኑ ሰዓት ትዳር ላይ ናት ልጅ ወልዳለች ቤተሰብ መስርታለች እንደዛ አንዳንድ ጉዳዮች ሲኖሩ እንግዲህ እንደ እግዚአብሔር ፈቃድ የሷም ሰርግ አለ የሷ ደግሞ ታናሽ አለች አሁን ትመጣለች አሁን ስራ ሆና ነው እሷም አለች እሱን እንግዲህ የጎረመሰ እየደረሰ ነው እንዴ ግድ ነው ጊዜውና ወቅቱ ሲደርስ ሁሉም በነዛ ሰዓቶች ሁሉ እየመጣች የደስታው ተካፋይ እንድትሆን እህቶቿን እንድትድር ወንድሟን እንድትድር በተቻለ መጠን እንግዲህ እየተጋገዝን የሚሆነውን ነገር በመተጋገዝ ያንን እናደርጋለን የሚል እቅድ አለኝ በኔ በኩል እርሶስ እንግዲህ እቅዴ ሁሌ ደጋግሜ የምናገረው እንግዲህ ዛሬ ቀን እኔ በተለይ የተወለድኩበት ቀን ነው በጣም እጅግ ደስ ብሎኛል ሲቀጥል ዘርቶን ጌታቸው እሷ ናት ይሄን ሁሉ መሰረት አርጋ ያመጣችው እግዚአብሔር ግጥጥሞሽ ቢኖርም የሷን እንትን ነው እያሰጠው ያለው ተዘቤት እጄ እሷን አየዋትና እሷም ለዚህ ለመብቃቷ ደስ ብሎኛል ያሁኑ ደስታዬ ደግሞ የሰላማዊት መምጣት የዘርቶንም ሰርግ አንድ ላይ እንዲሆንልኝ ይፈልጋለሁ ቀኑ ቢያልፍም የዘለት እንድትገኝልኝ ይፈልጋለሁ አንተና ጆሲዬንና ሰላማዊትን እና ከዛ አመሰግናለሁ እንግዲህ እግዚአብሔር ይስጥልኝ ከልጅ ጋር አብሮ ስለመኖር ስለቤተሰብ ቀጣይ እቅድ አሁን አዲስ ህይወት የተጀመረውና ያው እንግዲህ መምጣት ምችል አይመስለኝም ከዛ በተረፈ ግን ያው እንገናኛለን እንጠያየቃለን ያው እሷ ከተመለሰች በኋላ አሁን ያው ስልኮችም በስልክ መገናኘት ስለምንችል ያው እኛም ለመሄድ እንሞክራለን እሷም ትመጣለች አው ግድናው እንመጣለን ትቀበለናለች እንግዲህ እዛ ቆይተን እንመጣለን ክላስ ጀምራለሁ በርግጥ ስራም አለ ግን ያ ፈርስ ሴሚስተር ሲዘጋ ጠይቃታለሁ ከዛ በተረፈ እግዚአብሔር ሰላም እዛ ያደርሰንና ያ ከመስከረም ወደ የካቲት ቢሆንም ያኔ ትመጣለች አንተም እንድትመጣ ፈልጋለሁ እንግዲህ አብረን እንሆናለን አንድ ላይ ነን እግዚአብሔር እንኳን ይሄን በር መጀመሪያ ከፈተልን እንጂ ካሁን በኋላ አንድ ነን ያው ምንም ያለያየን ነገር የለም እኛም ሲመቸን እንሄዳለን እሷም ትመጣለች በዚህ ሁኔታ እንቀጥላለን እንኳን አደረሰን 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 دالين ودخا يعطيك تنيح بابا بلك الله إذا كله صغيلو تنيحو حجي جزام ساعته عيران دب حقو يأتي أيلو مرباش جميرو هلو هلو سمعن لها دالين هلو دير سمعن لها بروح ندي دربش النازل له جزاءتي أيلو جزا كلهم تحقيسو بطعم تصبو اتينا جوس تصبو تقبيلنا جزا خاب طعم تاكيوم صنيحمنا او كلهم فاميلي خويني زنغركا زلخو ونخلهم جزا امسجن لنا يلوم سمعك الله هو سمعك الله تزاربو هاي عندنا አንተ በጣም ጎበዝ ነህ አማርኛ ትሞክራለህ እንኳን ደስ ያለ Thank you very much ነገታ በጣም አመሰግናለሁ ያ ያ ትመጣለህ ደግሞ እሺ አመሰግናለሁ እኔ ላይ እሺ ባይ እሺ ቻው እሺ መጀመሪያ ከመስግኖ ዝደልና አኻጆሲ መጀመሪያ ማመስገን መፈልገው ላንተ ነው ጆሲ
ተወልጄ አድጌ ለዚህ ደርሼ የአባቴ ቤተሰብ ለማግኘት እድል አልነበረኝም። የእግዚአብሔር ፈቃድ ሆኖ የብዙ አመታት ጥያቄ ባንድ ጊዜ መለስክልኝ። በስሜ በስም ቤተሰቦቼ ከልቤ ላመሰግን እወዳለሁ። ቀጥለ ከመስግኖ ዝደለ ድማ አበስመራን አብ ከረን ንዘሎ ሰብአዬ ከም ዘለኾ ተቀቢሉ ፈቃደኛ ኮይኑ ናይ ተመርዒው ውላድክ ረክብክ ማመስገን የምፈልገው በከረን የሚገኘው ባለቤቴ አምኖ ፈቃደኛ ሆኖ አባቴ ለማግኘት ላግዛችኝ ሁሉ ማመስገን ፈልጋለሁ። ቀጥሎም አስመራ የሚገኘው አባቴ አሳድጎ አስተምሮ ድሮኝ ለዚህ ላበቃኝ አባቴ ተወልደ ሲሳይ ከልብ ያመሰግናለሁ። እንዲሁም ወንድሞቼ እናቴ ለሁሉም ጓደኞቼ በተለይም ኢንተርቪው ካረኩኝ በኋላ እየደወሉ እንኳን ደስ አለሽ ላሉኝ በጣም አመሰግናለሁ። ሁለቱም ኢሚግሬሽን በጣም ስለተባበሩኝ እንዲሁም ፓስፖርቴ ለመጨረስ በአጭር ጊዜ ስለጨረሱልኝ ወዲ ኃይለ የሚባልም ማመስገን ፈልጋለሁ። ከሁሉም በላይ ግን ቀላል ስራ አይደለም። ፈጣሪ ሐሳብክ ያሳካልክ። አስመራ ላለው ህዝብም ባንተ ላይ ልዩ ፍቅር ክብር አለው። ፈጣሪ እድሜና ጤና ይስጥህ ጆሲዬ። ጉዳይ ከም አብከይስ ከም ጉዳዩ ዓቢ ገዚፍ ዕድመን ጥዕናን ይሃብካ ኣብ ህይወትካ ዘይውዳእ ጸጋ ፍቅሩ ይሃብካ አምላክ ክብለካ ይደሊ። ኑሯቸውን በሀገር አሜሪካ ዴንቨር ያደረጉት አቶ ዳዊት መንገሻ በጄቲቪ አፋላጊ እንግዳችን ለሆኑት አቶ ጌታቸው ለአንዳንድ ጉዳዮች እንዲረዳቸው የ1000 አሜሪካን ዶላር ስጦታ አበርክተውላቸዋል። ገንዘቡንም በቤተሰቦቻቸው በኩል ወደ ኢትዮጵያ ብር ተመንዝሮ በባንክ ሂሳብ መዝገባቸው በኩል ገቢ ይደረጋል። ለአቶ ዳዊት መንገሻ በጄቲቪ አፋላጊ ዝግጅት ክፍልና በመሰናዷችን ተከታታዮች ስም ልባዊ ምስጋናችን ባሉበት ይድረስልን እንላለን። በእውነት ቀደም ሲልም ያው ልጅም በማየቴና በማግኘቴ ደስታ እየተሰማኝ ነበር። መግለጽ በማልችለው ሁኔታ እንደው ምን እንደምናገር ቃላቶች እስከሚጠፉኝ ድረስ ነው በእውነት የተደሰትኩት። ምንም ደስታ ወሰን የለውም እና ያላሰብኩት ያልጠበቅኩት ነገር ነው የሆነልኝ። ገና እንደተወለድኩ ወይም እንደተፈጠርኩ ነው በአለም ላይ ለኔ ብቻ አዲስ ነገር የተከሰተልኝ ነገር ነው መስሎ የታየኝ እና በእውነት በጣም ነው ማመሰግነው። ያልጠበቅኩት ነገር ነው ያደረገልኝ። እኔ ይሄ ይሆናል ብዬም አልጠበቅኩም። ልጄንም እንደዚህ በቅርብ ቀን እንደዚህ እሷ መጣ አያታለሁ የሚል ግምትም አልነበረኝም። ባላሰብኩት መንገድ ግን ልጄ መጣ የተመኘሁትን ያሰብኩትን እቅዴ ሁሉ ተሳክቶልኛል። መጣ ቤተሰቧን ሁሉ ተዋውቃ እህቶቿንም አይታ እኔንም አይታ ያው ደስታ በደስታ ነው የሆነው ሁላችንም። እሷም እኔም ቤተሰቤም ልጆቼም ከጠበቅነው በላይ ነው ደስተኛ የሆነውና ያው መቼም እሱን ለማመስገን ቃላት ያጥረኛል። በእውነት ይሄም ቢሆን ከአንድ ኢትዮጵያዊ የሚጠበቅ ቢሆንም ሁሉም ኢትዮጵያዊ ይሄንን ያደርጋል ማለት አይደለም። አቶ ዳዊት መንገሻ እውነተኛ ኢትዮጵያዊ ናቸው። በኢትዮጵያዊነታቸው ኢትዮጵያውያንን ለመርዳት ባደረጉልኝ ቀና ትብብር ባደረጉልኝ እገዛ አቶ ዳዊት መንገሻን ከልብ አመሰግናለሁ። ማረግ ባለፈው እንግዲህ እኔ አስመራ በነበርኩበት ጊዜ ጄቲቪ አፋላጊ የሚል ፕሮግራም ነበር። ሐሳቡን አመጣንና የብዙ ሰው ችግር ስለነበረ አንድ ላይ የተሰባሰቡ ግሩፖች ሆነው ነበር እዚህ ጄቲቪ ላይ ማለት ነውና ቤተሰብ መስርተዋል በራሳቸው እና እሷም በቅርቡ ከወንድሞቿ ከቤተሰቦቿ ጋር ተገናኝታለች። እንግዲህ አሁን ከኔ ጋር ራሱ ስትመጣ ፌመስ ሆና ልክ እንደ ዘፋኝ ፎቶ እንነሳ አብረዋት ይላሉ። ፊርማ ሁሉ ምትፈርም ነው ይመስለኝና ምን ነበር እስቲ እዛ የነበራችሁ ህብረት ምን ይመስል ነበር? እዛ ኢንተር ልንቀርጽ ስንል በነበር ሰዓት ነው የተዋወቃችሁትና እዛ አካባቢ የነበራችሁት እንዴት ነው ቤተሰብነታችሁ? ከዛ በኋላ ደግሞ አንቺም ቤተሰብሽን አግኝተሻል። ከዛ በኋላ ያለው ነገር ምን ይመስላል? እንግዲህ ከተገናኘሽ በኋላ ዛሬስ ምን ተሰማሽ?
መጀመሪያ ከሰላማዊት ጋር የተገናኘን ጊዜ እዛ ቀረጻ በነበረበት ጊዜ ማታ ስልክ ሲደወልልኝ በጣም ነበር የፈራሁት። ኢንተርቪው ላይ ለመቅረብ በጣም ፈርቼ ነበር። ማዘር ራሱ አልፈለገችም ነበር። እዛ እንደነገርኩ ብዙ ስለኔ ነገር የሚያውቅ ሰው ስላልነበረ በጣም ነበር ፈርቼ የነበርኩት። እዛ ኢንተር ስገባ ግን እነሱን እንደኔ አይነት ታሪክ ያላቸው ወንድሞችና እህቶች ካየሁ በኋላ ግን ሌላ ሰው ነበር የሆንኩት ማለት ነው። በጣም ነበር ደስ ያለኝ። ለካ እንደኔ አይነት ብዙ ሰው አለ ብዬ በጣም ነበር ደስ ያለኝ። ከዛ በኋላ የኛን ግንኙነት እንደ ባንድ ቀን እንደተዋወቀ ሰው ሳይሆን እንደ ፋሚሊ እንደ ቤተሰብ አብረን እንዳደግን ነገር ነበር የነበረው። ስልካችንም ስንሰጣጥ ስድራ ማለት ቤተሰብ ማለት ነው። ሰላም ስድራ፣ ቅሳነት ስድራ፣ ሳሙኤል ስድራ እያልን እዛ የነበሩትን ልጆች ስድራ እያልን ነበር ሴቭ ያደረግነው ማለት ነው። እኔ እንጃ ምንም ቃላት የለኝም። ጆሲም ስለሱ ተናግሬ ምንም በቃ ስለሱ ምገልጽበት ምናገርበት አንደበትም የለኝም። እግዚአብሔር ያክብርህ ጆሲ፣ ምንም ቃላት የለኝም። ወደዚህ ስመጣ እዚህ መጥቼ ወንድሞቼን አገኛለሁ ብዬ በጭራሽ ምንም አስቤውም አልሜውም አላቅም በጭራሽ ጆሲ። እኔ እንጃ የመጣው ጊዜ በጣም ታምሜ ነበረ። ምግብ ምንም መብላት አቅቶኝ የደም ማነስ ችግር ገጥሞኝ ነበረ ማለት ነው። ከደስታ ብዛት እውነት ነው እያልኩ በጣም ነበር እንትን ያልኩት። ወንድሞቼም እናቴም እዚህ ያለችው እናቴ ፍሬ ህይወት ጌታቸው በስማ ካልጠበቅኩ እኔ ከጠበቅኩት በላይ አርገው ነው የተቀበሉኝ። እነሱንም አመሰግናቸዋለሁ በዚህ አጋጣሚ። አሁንም አትሄጂም እያሉኝ ነው። እኔም ወደዛ ለመሄድ ሐሳቡም እቅዱም የለኝም። እግዚአብሔር ከፈቀደ የአባቴ ሀገር የአባቴ ቤት እዚህ ሆኜ ከወንድሞቼ ጋር የተለያየ ነው። አመታት ቀላል አይደለም። ቃላት የለኝም። ካሁን በኋላ ግን መለያየት አልፈልግም። በስማም ከሷ በላይ እኔ ነበር የደነገጥኩት። በጣም ፊሊንጉ ከዚህ በፊት ስላየሁት ከሷ በላይ ነበር የደነገጥኩት። አባቴን ያገኘው ያህል ነው የተሰማኝ። የሰላም በዚህ አጋጣሚ የሰላም አባት ብቻ ሳይሆኑ ጋሽ ጌታቸው የኔ አባት ናቸው። ቅድም እንዳልኩት ቤተሰብ ስለሆነ አንድ ነን እኛ። የዘርቱን ሰርግም አንድ ላይ ተሰባስበን ነው የምናሳልፈው። ቤተሰብ ነን ካሁን በኋላ እግዚአብሔር ይመስገን። ጆሲንም ደጋግሜ እንደነገርኩ በስማ ምንም ቃላት የለኝም። ምንም በቃ የጋሽ ገብሬ ልጅ ነኝ እኔ ካሁን በኋላ ታናሽ እህትህ ነኝ ጆሲ። አመሰግናለሁ። የኤርትራም የኢትዮጵያም ህዝብ ውጭ አገርና አገር ውስጥ ያለው ደግሞ በጣም አመስገን እወዳለሁ። በጣም እኔን እንደ ሰው ቆጥሮ ጊዜ ሰጥቶ ብሩን አጥፍቶ ነው ቴክስት እየጻፈልኝ ያለው። በመንገድ እያስቆሙ ማኪና እያስቆሙ ነው እንደ ሰው ቆጥሮ እኛን ሰላም እያሉን እንኳን ደስ ያላችሁ የእንኳን ደስ ያላችሁ መልእክታቸውን ያስተላልፉልን ያሉ። እግዚአብሔር ያክብራቸው። ምን ያህል ፍቅር ህዝብ እንደሆነ ፍቅር ያለው ህዝብ እንደሆነ የኢትዮጵያ ህዝብ አይቼዋለሁ ማለት ነው። የኤርትራ ህዝብም እንደዛው በውጭም በአገር ውስጥም ያለው በዚህ አጋጣሚ ላመሰግን ወዳለሁ። እግዚአብሔር እድሜና ጤና ይስጥህ። ድንግል ማርያም ሁሌ በጥላዋ ስር ታኑርህ ጆሲያ። አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። አይ አንቺ ነበር የጠፋሽ እንዴ? እንኳን ደስ አለሽ። እንኳን አብረን በጣም አመሰግናለሁ። የት አለች እህትሽ? እንኳን ደስ አለሽ።
ቁጭ በሉ ና ባባ ና እንኳን ደስ ያለሽ እህትሽ መጣችልሽ ና ባባዬ ና መሬት ነው እዚህ ምን ማይረፍ እሺ ቁጭ በይ ማለት አይ መሀላቸው ተውን እንጂ እንዴ ችግር የለም ምንም እንዴት ነሽ ሰላም ነው አትሽናይሻ ምን ተሰማሽ በጣም ደስ ብሎኛል እስቲ የተሰማሽን ነገር ንገሪኝ ራስሽን ማስታወቂ ስሜ ሂሩት ነው የሰላማዊት ጌታቸው እህቷ ነኝ እሺ እና ደስ ብሎኛል ስላገኘኋት የት ቆይተሽ ነው ስራ ነበር ስታያት ምን ተሰማሽ ደስ ብሎኛል በጣም መናገር አልችልም በጣም ደስ ብሎኛል ደንግጠሻል ደነገጠች መቼም የተለያየ ሰው ሲገናኝ በጣም ደስ ይላልና እግዚአብሔር አንተ ምድቤህን ረዘም አድርጎ ያቆይልን ያው በሚዲያ ነው የምናይህና እግዚአብሔር እድሜውን ጨምሮ የልጅ አዋቂ ነህና ያቆይልን አቶ ጌታቸውም እንኳን ደስ አለዎት 27 አመት ማለት እኛ ስንት መከራ አይተን እናውቀዋለንና ያስመራን እንትን እግዚአብሔር እንኳን ለአይነ ስጋ በቃዎት እንኳን ደስ አላችሁ እንኳን ደስ አላችሁ የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል በጣም ልብ የሚነካ ቆይታ ነው ያደረግነው ጄቲቪ አፋላጊ በምን አዲስ ፕሮግራማችን ላይ ከተጀመረ ጥቂት ጊዜያትን አስቆጥሯል በዚህ ጊዜያቶችም የተለያዩ ቤተሰቦችን በአካልም በስልክም በተለያዩ ሁኔታዎች ያገናኘን እንገኛለን በቀጣይም እንግዲህ የተጠፋፉ ቤተሰቦችን ለማገናኘት በብቸኝነትና በመጀመሪያ በቀዳሚነት አገልግሎት እየሰጠን እንገኛለን ጄቲቪ አፋላጊ ላይ በመተመለከቷቸው ቁጥሮች የተመዘገባችሁ ጊዜውን ጠብቀን ተራችሁን ጠብቀን ወደ አየር እናመጣችኋለን ከዛ በኋላም ከቤተሰቦቻችሁ ጋር እንድትገናኙም ምንችለውን ሁሉ ጥረት እናደርጋለን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን የተመዘገባችሁ ተመልካቾቻችን ወይም ፈላጊዎችም ጊዜውን ጠብቀን ተራችሁን ጠብቀን እንደምናስተናግዳችሁ ተስፋ አደርጋለሁኝ በአስመራም ቀረጻ ይኖርናል በአዲስ አበባም ተጨማሪ ቀረጻዎች ይኖርናል ስለዚህ እናንተ የተጠፋፋችሁ ቤተሰቦች እስክትገናኙ ድረስ ይህ ቤተሰብ የማገናኘት ጉዳይ ይቀጥላል ማለት ነው አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ቀጣይ የደስታ ጊዜያቶችን አብረን እናሳልፋለን በተገናኘው ቤተሰብ ስም የተሰማንን ደስታ በዚህ አጋጣሚ እናንተን በየቤታችሁ ስለተሰማችሁ ደስ ብሎናል በቀጣይም እንግዲህ ሌሎች ቤተሰቦች ሲገናኙ ደስታችንን አብረን እናሳልፋለን ስለተካተላችሁን እጅግ አድርገን እናመሰግናለን ሰላም እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን ምየም ተነሺ